ተጠባቂ የአውሮፓ ሻምፒዮንስ ሊግ የሩብ ፍጻሜ ጨዋታዎች ዛሬ ይደረጋሉ። ምሽት የሻምፒዮንስ ሊጉ ባለክብረ ወሰን ሪያል ማድሪድ ከባየር ሙኒክ እንዲሁም ስፖርቲንግ ሊዝበን ከአርሰናል የሚያደርጉት ጨዋታ ይጠበቃል። ሪያል ማድሪድን ከባየር ሙኒክ የሚያገናኘው ጨዋታ ከፍጻሜ በፊት የሚደረግ የፍጻሜ ጨዋታ በሚል ከወዲሁ ትልቅ ትኩረትን ስቧል። ሁለቱ ክለቦች በመድረኩ በጋራ 21 ጊዜ ሻምፒዮን መሆን ሲችሉ በውድድሩም ረጅም ርቀት በመጓዝም ባለክብረ ወሰን ናቸው። ባለፉት 5 ጨዋታዎች ባደረጓቸው የእርስ በርስ ግንኙነት ሪያል ማድሪድ ሁለቱን ሲያሸንፍ፣ ባየር ሙኒክ በአንዱ አሸንፎ በቀሪ ጨዋታዎች አቻ ተለያይቷል። በተጨማሪም በመድረኩ በአጠቃላይ 28 ጊዜ በመገናኘትም ቀዳሚዎቹ ናቸው። አሮን ራምሴ ጫማይን ሰቅያለሁ አለ። ዌልሳዊው የቀድሞ የአርሰናልና ጁቬንቱስ ተጫዋች አሮን ራምሴ ራሱን ከእግር ኳስ ዓለም ማግለሉን አስታውቋል። የእግር ኳስ ሕይወቱን በአገሩ ካርዲፍ ሲቲ የጀመረው ራምሴ በ2008 ወደ አርሰናል በማቅናት 11 ዓመታትን በክለቡ ያሳለፈ ሲሆን 3 የኤፍኤ ካፕ፣ 1 የኮሚኒቲ ሺልድ ዋንጫዎችን ማንሳት ችሏል። ከአርሰናል በኋላም ወደ ጣሊያኑ ጁቬንቱስ በማምራት ሴሪያውን ጨምሮ የጣሊያን ዋንጫና የአሸናፊዎች አሸናፊ ዋንጫን አሳክቷል። ከዚያም በሬንጀርስ በፈረንሳዩ ኒስ በካርዲፍ ሲቲ በመጫወት በሜክሲኮ ክለብ ፑማስ አጭር ቆይታን አድርጓል። የ35 ዓመቱ ራምሴ ለዌልስ ብሔራዊ ቡድን በ86 ጨዋታዎች 21 ጎሎችን አስቆጥሯል። በተጫዋችነት ዘመኑ ጎል የሚያስቆጥርበት አጋጣሚ ከዓለማችን ዝነኛ ሰዎች ህልፈት ጋር መገጣጠሙን ተከትሎ በአንድ ወቅት የራምሴ እርግማን እስከ መባል ደርሶ ነበር። ውድ የቻናላችን ቤተሰቦች የሰዓቱ የስፖርት ዜናዎች እነዚህ ነበሩ። ተጨማሪ የስፖርት ዜናዎች እንዲደርሱት ቻናላችንን ላይክ እና ሰብስክራይብ ያድርጉ።